ራሱን የትግራይ ሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀሌ ለማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገለጹ። በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች በወዲ አንጥሮ በጄኔራል ጉሽ ገብረ እና በጄኔራል ከበደ ፍቃዱ የሚመራው ይህ ሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት በሚሰጠው ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎችን ትህነግን በመክዳት ወደ ሐራ መሬት በመቀላቀል ላይ ይገኛሉ ብሏል። ይህ የታጣቂ እንቅስቃሴ የትህነግ መዋቅራዊ ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር ነው ብለዋል የቡድኑ አዛዥ።